ደላላ እንዳውጡ እራሳችሁ አምኖ ቁጭ ያሉበት ነው። ስራ ቦታ እዚህ ጋር አንድ ነገር ልንገርሽ፣ ይሄ በፖሊስ እንጂ በእኛ የሚፈታ አይደለም። ኦኬ ሙኒት አንዴ ቆይ ሙኒት አንዴ እንደዛው ያሉ ነው ፖሊስ ጋር ደውላለሁ። አንዴ ቆይ ያላችሁበትን ንገሪኝ ሙኒት። እድሪስ ሎኬሽን ዋትስአፕ እንዴ አንድሪስ ሎኬሽን ተቀበል ነገር ከሱ ጋር አልሆነም። ያላችሁ መረጃ ባባ ሎኬሽን ተቀበለው። አንዴ እንድሪስ ስልክ አለ አይደለ? ኮለበል ከዛ ነው ለፖሊሶች ደውላለሁ። አይዞ ምንም ችግር የለም። አሁን ይኸው እዚህ እህት ወንድሞች ልጆች ነን ያለነው። አይዞ አንተ እኔ መፍትሄ ልናመጣ እንመጣለን፣ እናንተ ሌላ ታሪክ ትፈጥሩልናል አይደለም? ወጥራት ና ጀማል ነኝ አይደለም? ወላሂ ና ማንም አይመታህም። ና መኪና ውስጥ ና አንተ ከኔ ጋር መኪና ውስጥ ማልገባም። እዚህ እናውራ፣ ችግር የለውም። እናውራ፣ እዚህ ቆመን እናውራ። በቃ ከኛ አለፈ እኮ እኛ ልንፈታው አልቻልንም። ምንድነው ትሰጣቸዋለህ? አንተን እኮ እኔ ስለ ቀራማ እየጠየቅኩ አይደለም፣ ስለ ቪዛ እየጠየቅኩ። አልሰጡህም? አይደለም ያልሰጡኝ ገንዘብ ግን ይሄን ሰተናል የሚሉት ነገር ውሸት ነው። አልሰጡህም? አሁን የሚሉትን ሁሉ አልሰጡህም? የሰጡህ ነገር የለም? ውሸት ነው ይሄ ሁሉም። አልሰጡህም? ጀማል ትልቁ ሰው ይዋሻሉ። ትልቁ ሰው ይዋሻሉ። አንድ ጊዜ ስሞትልሽ አልሰጡህም? አሁን ይሄ ሁሉ ያሉት አልሰጡህም? አዎ የሰጡኝ መረጃ አካውንቱን አምጡ። አካውንት መረጃ የላቸው። በካሽ ነው የሰጡት። መቼ ነው ደላላ በአካውንት የሚቀበለው? ስታስገባው ስራ እየተቀበልክ ነው የምታስገባው። እስኪ ዝም በል። እየተዋወቅን ነው ስትወስዳቸው እየተቀበልክ ነው የምታስገባቸው አይደለም? ስመልስላቸው ይሄንን አሳጥረው ተው ጀማል፣ ወላሂ አሳጥረው። እኔ በአሪፍ መንገድ ነው እየነገርኩ ያለው። አላህ ኢትዮጵያ የለም ያ ሀቢቢ፣ የሰው ሀቅ ይዞ ኢትዮጵያ የለም። የሰው ሀቅ ይዞ ኢትዮጵያ የለም። እኔ በልቻለሁ አይደለም? የሰው ሀቅ ይዞ ኢትዮጵያ የለም። በመረጃ ነው። በቃ መሲ፣ ይሄ ምንም የሚሆን ነገር አይደለም። ሰዎችን የሚረዳበት ፖሊስ። ልዩ ስሙ ምንድነው? ልዩ ስሙ በቃ መሲ፣ እኔ በቀጥታ መደወሌ ነው። ኦኬ ዳዊ ሙና እንትን ኮሽ እኔ ራሱ አሁን እመጣለሁ ከፈለግሽ። ማይ መምጣቱ ምንም አይሰራም። ፖሊስ ሰብስቦ ይወስዳችኋል። ሁላችሁ ወደ ኢትዮጵያ ትገባላችሁ አብራችሁ በይም ተበይም ማለት ነው። ምንድነው የዚህ ቦታ ስም? የቦታው ስም ምንድነው? ሎኬሽኑ ለራሱ አልወጣም ማለት አትደውይ ፖሊስ ነው። ቀስ ብላችሁ ላ መፍታት አይፈልግም። ከየት መሰለህ ለምኑት እስኪ። እኛ የምንፈልገው እንትኑን ብቻ ይመልስ፣ የዳለ ብር ይመልስ። ፋይንና ሌላ ነገራቸውን ከካምፓኒ ነው የምንነጋገረው። አንተም ወንድሜ ነህ ብዬ ነው እንጂ የመጣሁት። እኛ እዛው መጨረስ እንችላለን እንዴ? ሙና ፖሊስ ጋር ነው ልደውል ወይስ ትደውያለሽ? ቆይ አሁን እዚህ ያሉ ወንድሞች እኛ እናናግረው ብለዋል። ካናገሩት አናገሩት፣ ካላናገሩት ኦኬ ያላቶ ለበል ጀማል እኛ እንወድሃለን። ወንድማችን ዝም በይ። አሁን እንደዚህ ያያዘው ነው ያማክሩት። ከሰጠ ሰጠ። ወረቀት የሌላችሁ ልጆች ዞር በሉ እሺ። ወረቀት የሌላችሁ ቆይ፣ ወዴት ነው የምትሄደው? አይዞ ላላ ቆይ አንተ ወደዚህ ሆኖ አትደንፉ ደግሞ የለም። ይኸው እንድሪስን ካንተ ያዘው ላይፍ ዝጊና ነው ያለ። አንተ ያዝ ሞባይል ሙና እነሱ በሱ እንትና ግባ ሰው መሆን በርቀት ኮንክ ግባልን። አንተ ሰው መሆን ግባልን።
ሙኒት ካሜራውን ክፈቹ። ካሜራውን አትዝጊው፣ ክፈቹ። መሲ ለምን አትሄጂላትም የምትሉኝ እኔ እስካሁን ድረስ ይሄድላት ነበር። አላይን ስለሆንኩኝ ነው። እኔ በጣም ገና አሁን ነው ወደ ቻርጃ የምሄደው። እዛ በሆነ ኖሮ ብቻዋን አትሄድም ነበር። ቻርጃ ያላችሁ ሰዎች ምን አለ ብትሄዱላት። ኢትዮጵያ የለም አብራችሁ ምን አለ ሮጥ ብላችሁ ብትሄዱላት። መሲ ለምን አትሄጂላትም የሚለው ሩቅ ስለሆንኩ ነው ያለው። ያኛው ልጅ እኮ መግባት ይችል ነበር። እሱ ካላመናችሁ ረጁ ጋር ነኝ ያለሁት። ሙኒት ካሜራ ክፈቺ። ሙኒት ያይዋ ክፈቺ። እኔማ በኖር ይሄኔ ጀማል 32 ጥርሱ ራሱ መሬት ላይ ነበር ማስለቀመው። አፈራቦቱ ይብላና እያስረዳች መሰለኝ እኮ እንደሱ ቁም እንደሱ ቁም። ወረቀት የላችሁ ወረቀት ልጆች በጥቁ እንትን ስላል አርጋችሁ ሙና ላይ አድርጉትና ይታያችኋል። ሲመጡ ፊታቸው ነው የሚያስፈልገው፣ እግራቸው አይደለም። ወደ ፊታቸው ካሜራው ይደረጋል። خلاص ምን ላድርግልሽ? አሁን እጄ ላይ የለም ነው የሚለው። ማን ነው ብር? ፖሊስ ደውል። ሌላ ምንም አማራጭ ፖሊስ ደውል ማፍተህ መሲ ሙኒት አንዴ ራቅ በይ። አይውልሽ እኔ አናግሬው ምን እንደሚል ልንገርሽ። ለብቻው ነይ ብሎ ሲያናግረኝ ከመሀላቸው የሶስት ሰው ሽማግሌውን ጨምሮ የነሱ ብር አለ፣ ግን እጄ ላይ የለም። ጊዜ ይሰጠኝ። ኦኬ በኢትዮጵያ ብር ከሆነ እንቀበላለን። በኢትዮጵያ አካውንት እንሰጣለን። አለው ስጩ መሲ እንዲህ ብላለች። እኔ አይመለከተኝም። አንቺ ደግሞ ነርቨስ እያደረግሽው እኮ ነው። የባሰ ጀት እየሆነ ነው። ቆይ ጀማል በኢትዮጵያ አካውንት ማስገባት ትችላለህ? በዚህ መስጠት የማትችለውን በኢትዮጵያ አካውንት መስጠት ትችላለህ? ነይ ልንገርሽ፣ አንድ ምስጢር ልንገርሽ። አንዴ አውሪኝ በቃ። ሊያዘው ይሄንን ኧረ እሱ ወደዛ አድርጊ እንካ ልንገርሽ። ሄድን ወጣን እኮ ሀገር ነው። እኛ ወደዛ እና አሁን ከመጣ አንተ ከፋገኛ ወደዛ ምንም እኔ ልንገራችሁ፣ ይሄ መሲ ታዩ ምናምን አትበ እኔ ደላላን ተረጋግታችሁ ስትወሯቸው ስትለማመጧቸው ላሽ ነው የሚሉት። በቃ በሚሄዱ ግለት ልክ ተሄዱ። የሽማግሌው ስፔሻሊ የሽማግሌውን ብር ይመልስ خلاص። እኔ አሁን ሄዳለሁ ወደ ቻርጃ እኮ እኔም ጭማሪ ነው የሚሄደው እያልኳችሁ ነው። እነዚህም በርጋታ አይደለም የዱባይ ደላላ አባብላችሁት አይደለም የሚሰጣችሁ።
በቃ እኔን ማውራት ያልፈለገበት ምን ተፈጥሮ ነው? እነዚህ ሰው የሚሸጡ ሌቦች፣ የቀንጅቦች ሰው ሌባ ተይዞ ነው ሌባ በለው። ኢትዮጵያኖችን እግዚአብሔርን ጆከር ትልቅ ሽማግሌ ሽበት ያወጡን ሰውዬ አኮሜንዴሽን ውስጥ አስቀምጠው ብሩን በልቶ ይሄን በምንም ሂሳብ ነገርኳችሁ። የዱባይ ደላላና ቅዱስ ሚካኤል የረገጠው ሰይጣን በጸበልና እነዚህን በርግጫ ነው ገንዘብ የሚመልሱት። ምን ነው አሁን ተይዟል? ይሄ ሁሉ ኢትዮጵያዊ ነው ጆከር። ያቸው እግዚአብሔርን ይሄ ሰው ያያችሁት ይሄው ጆከር በእናት ከኝ ብር ይበላል። አፈር ልብላ ወይ በቃ ለህግ አካል ደውሉና አሁን እነሱ ሰውየውን ይዘውታል። ተይዟል እና ሲዙታል። ችግሩ ምን መሰለክ? እሱን ለማስያዝ ሁሉም ናቸው የሚጠራረጉት። እኚህም አባታችን እስር ቤት ነው የሚገቡት። ሁሉም የሽኝት ፕሮግራም ነው የሚደረግላቸው ታስረው። ወይ ባላ ችግሩ ይሄ ነው። አንድ እኔ ልንገራችሁ፣ የዱባይ ደላላን አረጋግታችሁ አሽሞንሙናችሁ አበዳን አልኳችሁ። እሱ በሚመልሰው ልክ ስትተናነቁት ግን መቀመቅ ይከቱኛል ብሎ ቶሎ ነው የሚመልሰው። አያችሁ እኮ ያኛውን በጣም ስንተናነቀው ገንዘባቸውን መለሰ። ይነዛል የነዚህን ደግሞ በእርጋታ ተረዱኛል። ኖ ደላላን የሚረዳኔ ሃይማኖት እንትን ጭንቅላት የለኝም። ሌባ ነው መስጠት ነው ያለበት። خلاص በተለይ የሼኹን ብር ይመልስ ወይ ሞባይሉን ይስጠን። ሞባይሉ ቅድም እንትን ሲያል አይፎን መሰለኝ እኔ ጋር ቢሆን እኔ ጋር ቢሆን አይፎኑን ያምጣው እንሸጣለን። 2005 ይሸጣል። በቃ በዚህ ይሻላል። መጥፎ ኮንዲሽን ላይ እንዲደርስ ማንም አይፈልግም። ማንም አይፈልግም። አይዲውን ስጠኝና ላሳው። አሁን ለምሳሌ በአቢዲስ ቅድሜ የምትካነሱ በፊት አሁን የነገርኩሽን ነገር ይስማሙበት እነሱ። አዎ ኦኬ። ሲጀመር ማለት ነው ይሄ ካሉ ልጆቹ ኑ የኔ አባስ አሁን ለምሳሌ ይሄ አክልሽ ይጋል ማለት ነው። አሁን የሱ ስንት ነው የምትለው? መጫጫ የለም። እሺ አዎ የሱ ስንት ነው? ሞኒክ ካሜራውን ከፍ አድርጊው። ይሄው የሱ ስንት ነው? ሰውየውን ለምን አታሳዩንም? ያኳላየን ጆከር ሰውየው ይሄ ነው፣ ልጁ ይሄ ነው። በቃው ነገር ከደለ እኮ እኔ እኮ ብቻዬን አይደለሁማ። ሁሉ ማወቅ አለበት የእያንዳንዱን ሰው ዋጋ ማለት ነው። ብራዘር ለማን ነው? ይሄው አንተ የሱ ስንት ነው ያለ? የሱ ስንት አንተ ስንት ነው የምትለው? 1000 ብር ከፍዬ ለምን እሱ የሚለው ከአንድ ሺው ላይ ነው 100 የከፈልከው አንተ ጻፈው። ጻፍ ስንት እንደሆነ እሱ 900 ይላል። አንተ በላ አንተ እሱ 900 ጠየቀ። አንተ ስንት ነው አለኝ ነው የምትለው? አንተ ስንት ነው አለ የምትለው? 600 ያ 600 ነው። ሌላ ጓደኛ አለው ቁርአን ነው 300 ለኛው ሰጥቻለሁ። ወይማ ቆይ አንዴ ጀማል እስኪ አናግራቸው ነው። ጀማል እያወራሽ አይደለም? እኔ ከማን ነው? እኔ እኮ ብቻዬን አይደለም። አንዴ አዳምጠን ጀማል እያወራሽ አይደለም? በቃ በአካል እንደሱ የሰፋ ነው። ጀማል እኔ በአካል ከመጣው ደግሞ የኔ እናንተ ደም ይፈሳል እያልኩክ ነው። ሌባ ልጅ እኔ አንተ ምን ለማመጣት አይብሮ ይለኛል። ወንበዴ ልጅ እኔ ማስከፈጫና ብመጣ መራቄኔ ከርዳርጉ ስንት አለ አንተ ለኔ ስንት አለ እሱ ጋር ጀማል ጋር 800 900 እንዴት ነው በታው ግን እናንተ ምን አለ ወንድሜ? አይ ልጅቷን ስልኳን ቀማት መሰለኝ። አይቀማትም እንዴ? በቃ ኦሬዲ እኮ ልብሱን ሁሉ ለጭንቅላቱ ማልቦታል። እንደዚህ ስትይዛቸው ምንም ነው የማያመጡት። እግርህ ላይ ነው የሚትመለመሉት። ገባክ? የሆነ የምትቀለሰለስላቸው ከሆነ በእናትህ ምናምን የምትል ከሆነ ብቻ ነው እነሱ የሚቀለሰለሱት። ምንም እነዚህ መፍራት አያስፈልግም። እግዚአብሔርን እኔ ረጁ ጋር ሎኬሽን የጠየቅሽኝ ልኬልሻለሁ። እሺ ልኬልሻለሁ። ምን አለው ሙና 900 ሲደመር 600 የልጁ እሱ ራሱ ያመነው ቀጣይ የአባታችን 900 አንተ አለ ይሄ ሰውዬ 1000 የመኪናው 1000 እንዴት ነገሩ እርሶ ስንት አለው? ስንት ነው የበላው? እሱ 500 የታክሲ ከፍለዋል። ደመር 500 አባታችን ውሸታም ቢሆን ኖሮ 1000 ይሉክ ነበር። 500 ቀጣይ ችግር የለም አባቴ እርሱ አይዋሹም። ወንድሜ ስንት ነው ያንተ? አይዞት አባት 700
ቀጣይ ሲደመር 600 ድርሃም ከሽ ነው የሰጠው። ሲደመር ማጋሽ እኔ ነግሬያለሁ። ስንት ብላ አራት ልጆቹ አለ ገና አራት ልጆች እዚህ የለም እንጂ እዚህ ልጅ አሉ። ኢጃዛ አለ አራት እሺ ሌሎች አላችሁ በዚህ የለም በቃ ሶስት ልጆች ኦኬ አንዴ ቆይ ጀማል እየሰማ ከሆነ 900 ሲደመር 600 ሲደመር 1000 ሲደመር 500 ሲደመር 700 ሲደመር 600 ታምንበታለህ ወይስ ምን? የላ ጀማል ጥያቄ ጀማል የሌለ ነገር ነው። ኦኬ ያለው ነገር ቆይ ስሚ ቆይ እየሰማሽ ነው? አንድ ነገር ልንገርሽ። ኦኬ አንቺ ዝም ብለሽ አትንጫጭ። አንድ ነገር በትክክል ስሚ። በስርዓት አውራ አንቺ ወንድሜ። እናቴ ስሙት ጀማል እኔ ነገርኩህ። አላይ ባልሆን ኖሮ እግዚአብሔርን ደም አስለቅስሃለሁ እያልኩህ እኮ ነው። እኔ መድኃኒታችሁ ነኝ። ለዱባይ አንቺ በእናትሽ አፌን ተበላሽ። ወሬንም እንደነፋኩ ቅድም አፍንጫህን ኮቴት መልክታል። አሁን መልክቴ ወደህ ነው የምታወራው ሌባ ጎርኮ ነሽ አንቺ ካንቺ ጋር ግጠም እየሰደበ ነው። አትናደድ እያልኩህ ነው። አሁን የላ ይሄ የተደመረው ብር ነው። አይዲህን ታስይዛለህ፣ በኢትዮጵያ ብር ታስገባለህ። ደሞ ከዚህ ምን አለ መጨረሻ ማስዬ ምን አለ? ገና ላብህን ትጠርጋለህ። እኔ አልፋታህም ገና። ይሄ ሁሉ የተበላ ሰው ነው በሰልፍ የቆመ እና ወይ መከራችን ወይ ሀበሻ ወይ እኔ እግዚአብሔርን ጆከር ረጁ ጋር ነኝ ያለሁት። እዛ ባልኖር ቻርጃ ብኖር እንደዚህም ሰዓት አይቆዩም ነበረ። ሌላም ስራ እየሰራን ጎበዝ። የኔ አካውንት ስለተዘጋ ፎሎ አድርጉኝ። እውቀቱ ያላቸው እንትን አላሉም ነበረ። ሌላ ስንት ነው የሚሆነው? ደምሩ እስኪ ረጁ ደምሪልኝ አንዴ። አትደውሉ አንዴ 900 ደምሩ 900 እንደውም ሰዎቹ ባሉት ነው የምትከፍለው። ያ ፎሎ እያደረጋችሁ 900 ሲደመር 900 ሲደመር 600 ሲደመር 1000 ሲደመር 500 ሲደመር 700 ሲደመር 600 የለ በኢማራት ምቹ ያለ 4300 ድርሃም ወይ ስልክህን ታመጣለህ ወይ ደግሞ ተበድረህ 2000 ከጓደኞችህ አጋጭተህ ታመጣለህ። አሁን በኢትዮጵያ 4000 ስልኩ ምን ያደርጋል? መስ የተገለገለበት ስልክ ትቀልጃለሽ እንዴ? በአገልግሎትም እንሸጠዋለን ከአይዲው ጋር ይሰጠናል። ጆካ እነዚህ በእንደዚህ ነው የሚፈሩት። እግዚአብሔር 4000 እየተፈተሸ ነው። ሚውት አንሺ ሙሉ 200 ነው ያለው። 4300 ነው ወደ ኢትዮጵያ ብር ሲመነዘር ደግሞ ጀሙሉ ነግረሃል። ሚውት አንሺ 180600 በኢትዮጵያ ከጓደኞቹ ተበድሮ ያመጣል። የቅድሞቹ ስልክ ሲቶፍ ያደረጉት ጓደኞቹ የባንክ አካውንት ያላቸው ናቸው። ከባንክ አካውንታቸው 4300 ድርሃም ፎጭ አርገት አመጣለ። ሌሽ የለኝም ምናምን ስልካንሺ እሺ፣ በየትኛው ነው የደወልሽልኝ? በስራው በዛንችኛው ይሆናል። እሺ፣ በስራው ደዊ እስኪ ደዊ ውዴ። ቆይ ሚውት እየለማመነ ነው ከጓደኞቹ ምናምን። ደላላ ብር አጥቶ አያውቅም። ሲያዝ ለዋስትና ብሎ የሚያስቀምጠው አለ አካውንቱ ላይ፣ ሲጀነጅን ብሎ የሚያስቀምጠው አለ፣ ሲዝናና ብሎ የሚያስቀምጠው አለ። እያንዳንዱ የአልጋ ሲይዝ የሚከፍለው አለ። እያንዳንዳቸው ገንዘብ እንትን በደረጃ ነው የሚያስቀምጡ። ገንዘብ አያወጣም ደላላ። ስለዚህ ይስጣቸው። በተለይ ለኚህ ለትልቁ ሰውዬ 2000 ድርሃም ራሱ ቢሰጣቸው ካሳ ነው። እኔ ለደላላ ያደርጋል። አሁን እኮ መሲ ምን ያደርጋል? የሁለት ወር ገና ተሽራ። አሁን እኮ የኚህ ሰውዬ ራሱ ገና ኦቨርስቴ ለማስነሳት ስንት ብር እንደሆነ አይታወቅም። በቃ እኚህ ሰውዬ ችግር የለማባታችን ናቸው። እኚህ ሊሰሩም አይችሉም። ዱባይ ላይ ትልቅ ሰውዬ ናቸው እኮ ኦልሬዲ ወደ ሀገር ረድተናቸውም ወደ ሀገር ይገባሉ። ኤምኬ እኚህን የት ቦታ ነው የምታሰራቸው? አይታችኋለሁ። አብረው ይግቡ። በአንድ
ትክክል ነው። ከባድ ነው። እስኪ ጀማልን እናናግረው ትንሽ ረገጣ የፈለገ ይመስለኛል ሳስበው እንደዚህ ሄደበት። ኧረ ሙኒት ስጪው ይሄማ በጣም እንጂ እኔ አሁን እንደሚሰማኝ ከሆነ የፒክቸሩን እየታየ እንትን ቢል የሀገር ህዝብ ነው ገና የሚወጣው። እንደማትለኝ ካወቅ ለምን ትፈራለህ? አንቺ ነሽ የምትይኝ እንጂ እኔ አልፈራሽም። ሙናን ማባበል ጀመረ። አንከረን ከሄድንበት 4000 ብር ከጓደኞቹ ደውሎ አምጥቶ ይመልሳል እያልኳቸው ላጣርገ ካወጣ ሪበሉ ታይ ኮንት ላይ ሪበሉ ሙና ካላመነበት አይዲውንም ካልፈለገ እንግዲህ ወደ ህግ እንሂድ። አይዲ እኮ ጠፋብኝ ብሎ ማውጣት ይችላል በ50 ብር። አይዲ እኮ ልቀበልህ አይደለም የምለው። አይዲው ፎቶ ይነሳና ከካደን እንከሳለን። አሁን እኮ ላለመክሰስ ነው ይሄንን ሁሉ የምጥረው እኔ መሲ። እኔ ደግሞ ጀማል ቢከሰስ ባይ ነኝ። ሙና ማሰብ ያለብሽ ከጀርባው ያሉት እነዚህ ልጆች ምን ይሁኑ? ሁሉም ሀገር ይገባሉ። ሀገር ሲገቡ እነዚህ ሀገራቸው ነው፣ ወንዶች ናቸው፣ ያስታጥቁታል። መሲ ሽማግሌው ስንት ልጅ ጥዬ መጣሁ የሚል ነው ያኛው። ቦሌ ላይ ይጋጠማሉ። ሙኒቲ አብረው አንድ ላይ ባዷቸውን ገብተው የፖሊስ ካዛ ጉሮሮውን ይዘው ይቀበሉታል። ተያይዘው ስሙ ኤምባሲ ምናምን በሉ እንጂ የፖሊስ ነገር አይሆንም እኮ እንደዛ እንላለን። ነው አሁን በቃ ከኤምባሲ ሰው አውጥተን እንላክ ምናምን ብላሽ ጩሂ። በቃ የኤምባሲ ሰው አናግሩ ምናምን ግማሽ እዚህ የተሰበሰበው ራሱ ህገወጥ ነው። ይታይሻል። ይሄ ሁሉ ህገወጥ ነው። ግማሽ በግማሽ እየሰሙሽ እኮ ነው። እዚሁ ሙልቲ ሰው አለው እሱ ጋር እንግዲህ እስከ አራተኛ መኪናው ጋር